ተከላካዩ ግን አንድን ተጫዋች መጠበቅ ግድ ይለዋል። በአትሌቲኮ ማድሪድ በኩል 19 ጎል ያስቆጠረ 9 አሲስት ያስመዘገበ ፕሪሚየር ሊግ ጠንቅቆ የሚያውቀው የቀድሞ የማንቸስተር ሲቲ ተጫዋች ምናልባትም የወደፊቱ የአርሰናል ተጫዋች ዩሊያን አልቫሬዝ የአትሌቲኮ ማድሪድ መቺ ኃይል ሆኖ ዛሬ ከነ ጋብሪኤል ማጋሌሽ ጋር ይፋጠጣል። የ26 ዓመቱ የዓለም ሻምፒዮን አልቫሬዝ በአርሰናል የክረምቱ ዝውውር የአጥቂዎች ዝርዝር ውስጥ ሾርት ሊስት ውስጥ እንዳለ የምናምናቸው ዘጋቢዎችና ሚዲያዎች ሁሉ አረጋግጠዋል። አርሰናል አልቫሬዝን ያገኛል ወይ? እርሱን ጊዜ የሚፈታ ይሆናል። ግን አርሰናል ሰዓቱ ሲደርስ ለአትሌቲኮ ማድሪድ ሽጥልኝ ብሎ የሜትሮፖሊታኑን በር ሊያንኳካ እንደተዘጋጀ ዘጋቢዎች ሁሉ ያረጋግጣሉ። በገበያው ላይ ግን አልቫሬዝን እንዲሁ በቀላሉ ያገኛል ማለት አይቻልም። በቀላሉ አርሰናልን ይመርጣል ብሎም እርግጠኛ መሆን አይቻልም። እንደምታውቁት በስፔን እግር ኳስ ላይ የውል ማፍረሻ ሂሳብ ግድ ነው። በውል ላይ ይሰፍራል። አትሌቲኮች ከአልቫሬዝ ጋር ሲስማሙ 500 ሚሊዮን ዩሮ ወይም 437 ሚሊዮን ፓውንድ የውል ማፍረሻ ለጥፈውበታል። ያ ማለት አደገኛ አጥር ማለት ነው። በአልቫሬዝ እና እሱም በሚመኙ ገዢዎች መካከል አደገኛ አጥር ነው። በቤቱ በግቢው ባለቤት ፍቃድ ብቻ የሚከፈት ግቢ ውስጥ ነው አሁን ያለው፣ የኮንትራት ግቢ ውስጥ ነው ያለው። አልቫሬዝ ስለፈለገ ብቻ አይሆንም። አትሌቲኮ መፈለግ አለበት። አትሌቲኮ መደራደር አለበት። አርሰናል ለዚህ ተጫዋች የሚገባውን